ቶማስ ኤዲሰን ውድቀት ሳይሆን ያልሰሩ 10,000 መንገዶችን አግኝቻለሁ። ኤዲሰን የኤሌክትሪክን አምፖልን ለመስራት በሚያደርገው ሙከራ 10,000 ጊዜ ሳይሳካለት ቀርቷል። ሌሎች ሰዎች ይህን እንደ ትልቅ ውድቀት ሲቆጥሩት፣ እሱ ግን እኔ አልወደኩም፣ ይልቁንም የማይሰሩ 10,000 መንገዶችን አግኝቻለሁ አለ በማለት ለነገሩ ያለውን አዎንታዊ አመለካከት እና ተስፋ ያለማቋረጥ ባህሪ ምን ያህል ጠንካራ እንደነበር አሳይቷል። ኤዲሰን ለስራ ያለው ፍቅር ልዩ ነበር። ኤዲሰን በምርምር ላቦራቶሪ ውስጥ በቀን ከ18 እስከ 20 ሰዓታት ይሰራ እንደነበር ነው ታሪክ የሚነግረን። እንቅልፍ እንደ ጊዜ ማባከን ይቆጠር ስለነበር በስራ መካከል ለጥቂት ደቂቃ ያህል ብቻ እረፍት ያደርግ ነበር። ኤዲሰን ስለ ስኬቱ በተደጋጋሚ ያለ መሰላቸት መስራቱ እንደነበር ይጠቀሳል። እሱም እንዲህ የሚል አስተሳሰብ ነበረው። ስኬት የሚመጣው 1% በተፈጥሮ ጥበብ ሲሆን 99% በጥረት እና በላብ በትጋት የሚመጣ ነው የሚል መርህ ነበረው። ቶማስ ኤዲሰን ተአምር ወይም እድል የሚባሉ ነገሮች በእርሱ ዘንድ ቦታ አልነበራቸው። ጭራሹንም በዚህ አስተሳሰቦቹ አያምንም ነበር። ታላቅ ችሎታ ብቻ ሳይሆን ቀጣይነት ባለው ጥረት፣ ተስፋ ባለመቁረጥና ችግሮችን ወደ እድል በመቀየር የሚገነባ መሆኑን የኤዲሰን መንገድ ያስተምረናል። ኤዲሰን በሕይወት ዘመኑ 1093 የፈጠራ መብት ፓተንቶች በስሙ ማስመዝገብ የቻለ ታላቅ የፈጠራ ባለቤት ነው።